ዝሙት እንደ ሌሎች ወንጀሎች አይደለም። ሌሎች ወንጀሎች በድንገት ሊፈጸሙ ይችላሉ። ዝሙት ግን ከፊቱ ብዙ ወንጀሎች አሉ፣ አጥሮች አሉ። የሰው ልጅ ኢማኑ ሲደክም፣ ሲመነምን፣ ሲሳሳ፣ አኺራን ሲረሳ፣ የድንገት ሞትን ሲረሳ፣ የኻቲማ ጉዳይ ሳያሳስበው ሲቀር ነው አቅዶ ወጥኖ አውጥቶ አውርዶ በር ዘግቶ ቦታ መርጦ ዝሙት ላይ የሚወድቅ። ሌሎች ወንጀሎች በድንገት ሳያስቡት ሊፈጸሙ ይችላል። ዝሙት ከራስ አልፎ ከሌላ ሰው ጋር በቅድ የሚሰራ ወንጀል ነው። የድርቅና ጥግ ነው። ዝሙቴ ላይ ሆኜ ልሞት እችላለሁ ብሎ ያለ መስጋት ምልክት ነው። አላህ ተባረከ ወተዓላ ያየኛል ይሰማኛል የሚል ሰው እንደዚህ አይነት ቆሻሻ ተግባር ላይ አይሰማራ። ወላ የዝኑን የረሕማን ባሮች ዝሙት አይሰሩም። ከአላህ ቁጣ የሚድኑ ሙእሚኖች ከባለቤታቸው ውጪ ከሐላል የትዳር አጋራቸው ውጪ ሌላን አያስቡም፣ ወሰን አያልፉም ብሏል አላህ ተባረከ ወተዓላ።